ሰላም ቤተሰብ ጨረስኩት። ይኸውላችሁ ቅድም እኮ ድስቱን ራሱ ቀየርኩት እኮ ያኛው እያቃጠለ ሲያስቸግረኝ ሀልጫም ሰራው እንጀራም ሰራው። እንኳን ያደረሳችሁ ነው ወደ እኔ። እንጀራውን ይሁት ብቻ ዳቦ ሰራው። ይኸውላችሁ ይሄንን ይመስላል የኔ ውሎ። መልካም በዓል ይሁንላችሁ። ሞላው የክርስትና እምነት ተከታዮች ተነስቷል፣ እንደ ሞተ አልቀረም። ኢየሱስ ተነስቷል፣ እኛም ድል ነስተናል። አሜን። ይሄንን ይመስላል እላቸዋለሁ። ቡና ቆላለሁ። ከዛ አንዱ ይሄኛ አሁን ሰው ጋር ይሄዳል፣ ግማሹ እዚህ ይቀራል። እኛም ብልት እናደርጋለን። ዘመድ አዝማድ፣ ጎረቤት፣ ጎደኛ፣ ልጅ ያለበት አካባቢ ጎራ እንላለን እላቸዋለሁ። ሰላማችሁ ብዝት ትርፍ ይበልልኝ። መልካም በዓል ይሁንላችሁ። ወዳቸዋለሁ። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት አድርጉልኝ እስቲ። አመሰግናለሁ በጣም ቤተሰቦቼ። መልካም በዓል ይሁንላችሁ። ሰላም ሰላም የዩቱብ ቤተሰቦቼ፣ የወለቴ ኩክ ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? እንኳን የሞላ ክርስትና እምነት ተከታዮች እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ትንሣኤ በሰላም አደረሳችሁ። በሞላ ዓለም ያላችሁ፣ በስደትም በሀገር ቤትም ያላችሁት ነው። እስቲ ወጥ አብረን እንሰራለን። እንዴት ናችሁ? ሰላም ናችሁ ወይ? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር የተመሰገነ ነው። እስቲ ይኸው በዓል ሊያሸት ነው ማለት ነው። ስደት ዓለም መዳም ኩሽና ሆኜ እላቸዋለሁ። ሰላማችሁ ብዝት ትርፍ ይበልልኝ። እንዴት ናችሁ እናንተ? ስራ፣ ጤና ሁሉ ሰላም ነው? እኔ ጋር ሁሉ ሰላም ነው። የዩቱብ ስራስ ባርቱልኝ። እኔማ ወደ ኋላ እየቀረው ነው። እስቲ ባርቺ ቀጥ እንጂ የምን ወደ ኋላ መቅራት ነው? ወደ ፊት እንጂ በሉልኛ። በጣም ነው የሚወዳችሁ እላቸዋለሁ። እኔ ውዶች አሳያቸዋለሁ መጨረሻውን። እስቲ አሁን ዘይት ጨምራለሁ። እናቴ እንዳስተማረችን ከሆነ መጀመሪያ ሽንኩርቱን እንደዚህ ዋው ሙጥጥ ካደረገ በኋላ ነው ዘይት መግባት ያለበት። እስቲ የእናንተ ሙያ ደግሞ ሌላ ከሆነ እስቲ የኔ ሙያ ይለያል በጣም። በዶሮ ወጥ ፐርፌክት ነኝ የምትሉት እንደዚህ አይደለም ብላችሁ እስቲ ጻፉልኝ እላቸዋለሁ የኔ ውዶችዬ። ኩርቴ በሰለ ቤተሰብ በርበሬ ጨመርኩኝ። ይኸውላችሁ ለምን ሁለት አይነቱን በርበሬ እንዳትሉኝ፣ ይሄ ቤት የተፈጨ ነው። እኔ ራሴ ኢትዮጵያ ሄጄ አስፈጭቼ ይዤ የመጣሁት ነው። እሱ ደግሞ ሊያልቅ ሲል አሁን ይሄንን አመጡልኝ። እንደዚህ ነው እላችኋለሁ። ይኸውላችሁ የሱቁ ይሄው፣ የቤቱ ይሄው፣ ቅመም ተጨምሮ ሲፈጭ እንደዚህ ነው እላቸዋለሁ ነው። እስቲ ወይ የበዓል ሽታ ዋው! እንኳን ያደረሳችሁ በክርስቶስ ትንሣኤ። እኛም ደግሞ ትንሣኤ የምንነሳበት ከስደት ዓለም ወደ ሀገራችን ተመልሰን በጎጆዋችን የምናሞቅበት በዓል ይሆንልን እላቸዋለሁ ውዶችዬ፣ ማሮችዬ። ዋው! ተከታተሉኝ እስቲ እዩት። እናቴ ሽንኩርት መታያት የለበትም። ስጋ ወጥ ይሁን ዶሮ ወጥ እንደዚህ ሲሰራ ሽንኩርት ከታያ ያቺ ሴት አይደለችም ትባላለች፣ ትላለች እላቸዋለሁ እኔ ውዶችዬ፣ ማሮቼ ቤተሰብ። ይኸውላችሁ ሽንኩርቶ ቲማቲም ጨምሬ ባስለዋል። ዶሮ እንደሚጨመር ሆኗል። አሁን ዶሮ ከትንሽ ደቂቃ በኋላ ዶሮውን ጨምራለሁ። ቤተሰብ ይኸውላችሁ በሰላ በርበሬውም ቲማቲም ጨምሬ እንደዚህ ሆኗል ማለት ነው። አያችሁት እንዴት እንደሚያምር ዋው! አሁን ዶሮውን አጥባለሁ፣ ዶሮውን ጨምራለሁ ማለት ነው። ቤተሰብ እዩት እንዴት እንደሚያምር ዋው! ነው እስቲ እኔ ጋር እናሳልፍ አብረን እሺ እላቸዋለሁ ቤተሰብ። ዶሮውን እስቲ ሲጨምር አሳያቸዋለሁ። ሁላችሁ ዶሮውን ጨመርኩት። ይኸው ዋው!
በቃ አሁን ይሄ ይመስላል። ከዛ በኋላ መከለሻ መጨመር፣ ቅቤ መጨመር፣ መውጣት። እንደዚህ ነው። ሰላማችሁ ብዝት ይበልልኝ። እንኳን አደረሳችሁ፣ እንኳን አደረሳችሁ። አመት ያድርሰን። አመቱ የሰላም ይሁንልን። በዓሉ ክርስቶስ ትንሣኤ እንደተነሳ እኛም ከሁሉ ነገር በእውነት ከመከራ ከጭንቀት ከስደት ከሁሉ የምናርፍበት በዓል ይሆንልን እላቸዋለሁ። መጪ ዓመት ደግሞ እያንዳንዳችን በቤታችን ሽር ብትን 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 የሚልበት እሺ እላቸዋለሁ። እስቲ ሲበስል ደግሞ አሳያቸዋለሁ። አሁን ይህንን ይመስላል። ከድኜ ይበስላል። ቀስ በቀስ እንደዚህ ነው። ሰላም ሰላም ቤተሰብ እንኳን አደረሳችሁ። ኑና ይስ ዳቦ አብረን እንጋግር። እንኳን አደረሳችሁ ሞላ የክርስትና እምነት ተከታዮች ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ትንሣኤ በዓል እንኳን በሰላም አደረሳችሁ። ይሁንላችሁ። መልክ ሲጠኝ ሙያ ከጎረቤት ይባላል። እንደዚህ ነው። ይሄ ቅጠል ነው። እሺ አቤት አቤት! እዩት፣ ሊጡን እዩት። እስቲ አብረን እንጨምርና ውጤቱን እናያለን። ሁላችሁ ቤተሰብ አሁን ይሄንን በሁለት ነው ያደረኩት። ደግሞ ይኸውላችሁ እዚህ ደግሞ አንድ ጥንጥዬ አለች። እቺ ደግሞ ሌላ ሰው ጋር የምትሄድ ናት። እቺ ደግሞ የኛ ናት አይደል? መጨረሻውን አሳያቸዋለሁ። እሺ እንኳን ደረሳችሁ በድጋሚ ቤተሰብ። ዳቦ እየበሰለ ነው። ትንሽ ነው የቀረው። አያችሁት? አቤት 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 አቤት! ሰላም ሰላም፣ እንዴት ናችሁ? ሰላም ናችሁ ወይ? ሞላ የክርስትና እምነት ተከታዮች እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ትንሣኤ በዓል በሰላም አደረሳችሁ። እስቲ አብሲት እየሰራው ነው። እንጀራ ሊሰራ ወጥም ሰርቻለሁ እላቸዋለሁ። እንዴት ናችሁ? ሰላም ናችሁ ወይ? ከሀገር ውጭ በስደት ዓለም ያላችሁ ከሀገር ቤት በሞላ ዓለም ያላችሁ እንኳን አደረሳችሁ ብያቸዋለሁ። ሰላማችሁ በያላችሁበት ብዝት ይበልልኝ። በክርስቶስ ትንሣኤ እኛም ትንሣኤ የምንነሳበት ድል የምንነሳበት ትንሣኤ ይሆንልን። ሰላማችሁ ይብዛ። መጨረሻውን አሳያቸዋለሁ። ሲጋግር ደግሞ እስቲ ትንሽ ዱቄት እንትን ብያለሁ፣ ግን ጤፍ ዱቄት ነው አቀላቂ ያለው ትንሽ አምሼ ማለት ነው። ሲሰራ ደግሞ አሳያቸዋለሁ። ሁላችሁ ቤተሰብ እንጀራ እንጀምር እስቲ። አብሲት አበዛው ቀጥኗል። እስቲ በስማም ብላ እንጀምር፣ እንዳይበላሽብኝ ብቻ። በዚህ ነው ደግሞ የሚጀምረው። እስቲ እንጀምር። በስማም ብቻ እንዳያባክረን። ወይኔ ረስቻለሁ እንዴ? ረስቻለሁ። የለም እንደዚህ ነው እንደሚሰራ። ኧረ አልረሳውም። የመጀመሪያ ናት። ምንም አትልም። እስቲ በስመ አብ በሉ። ኧረ ምንም አይልም። እስቲ ትንሽ ቀጥማ ግን እስቲ መጨረሻውን እላቸዋለሁ ቤተሰቦቼ። ቤተሰብ ወጣልኝ። እስቲ የመጀመሪያዋ ናት እቺ። ዋው ምንም አይልም። ቢቀጥንም ራሱ ምንም አይልም። ይኸውላችሁ እስቲ ኧረ ምንም አይልም። አሪፍ ነው በጣም። ይኸው እንጀራ ይሄንን ይመስላል። ይሄንን የሚመስለውን እንጀራ ጋገርኩት። ይኸውላችሁ ይኸውላችሁ መልካም በዓል ይሁንላችሁ።
ለሁላችሁም ውድድ ነው የሚያረጋችሁ።